ቤተሰቡን በመልካም በሰላትን በመልካም ስራዎችን በማስተባበርም ባሻገር የአላህን ቤት በማስዋብ ረገድም የሰው ልጅ ህይወቱን የሚያስቡበት መልካም ስነ ምግባሩ መልካም ባህሪውን ተምሮ መልካም ሰው ሆኖ ለቤተሰቡ ለሀገርም ለሀገር ውበትም የበኩሉን አስተዋጽኦ የሚያበረክተው ከፈጣሪ ጋር ያለው ትስስር ሲያምሮ ከፈጣሪ ጋር ያለውንም ትስስር አሳምሮ እንደገና በአካባቢ ያለውንም ህብረተሰብ ደካማ የሆኑትን ትንሽ ወይንም የቲም ወይንም ሌሎችንም አስተባብሮ ኢድ ምንም አይነት ቅሬታ ሳይሰማቸው ቤተሰብ ካላቸው ልጆች እኩል አንገታቸውን ከፍ አድርገው ኢድ እንዲያደርጉ ላደረገውን ጥረት የሚያስደስትና አላህ ዘንድ ተወዳጅነት አገር ያለን ውድ መልካም ባህሪና መልካም ጸባይ መልካም መተጋገዝን የሚያመላክት በመሆኑ ይህን ሁሉ ላስተባበሩ ሼክ መሐመድ ናስርም አላህ ጀዛቸውን ይክፈላቸው። በመላው ህብረተሰባችን ህዝብ ላቅ ያለ ምስጋናዬን ሼክ መሐመድ ናስርም አቀርባለሁ። ለዚህ ላስተባበረን አላህ ከፍ ያለ ምስጋናችን እንዲሁም ከጎኑ ቆሞ ደከመኝ ሰለቸኝ ሳይል ሳሊም ላደረገው አስተዋጽኦ አላህ ጀዛውን ይክፈለው። የመላው የዚህ አካባቢ ሩቅ አካባቢ ሆናችሁ ይህ መስጊዱንም በማስዋብ ረገድ በኢባዳውም ረገድ